ግልጽና የሊጥ ሽታ በማይጠፋበት ጊዜና በጠጠር በተነጠፈው የላርክስ ትምህርት ሌን ሰፈር፣ ሁለት የምግብ ቤቶች ፊት ለፊት ተፋጠው ጣፋጭ በሆነ መልኩ የቀዝቃዛ ወጪ በክፉ ፍርስራሹ ማረፌክሽን የተባለውና በሼፍ ፊሊክስ የሚመራው ቤት ፊሊክስ እንደ በረዶ ነጭ የሆነ የአይኔ ጨካኝ የሰኔር ቀለም ያላቸውና ጮሙ በየማለዳው የሚስተካከል ድንቅ የፋርስ ድመት። ፊሊክስ መጋገር የጥንቃቄ ቅኔና የቀብር ሳይንስ ነው ብሎ ያምን ነበር። ወጥ ቤት የሥርዓት መቅደስ ነበር። ሚዛን እስከ ሚሊግራም የሚለኩ ፋሬዶቹ የሚዋሹትና የሰዓታት መቆጣጠሪያ እንደ ወታደር የሚቆጥሩት። የእሱ ድንቅ እንደ ሕንፃ ጥበብ ለምሳሌ ዜኒት ኤክሌር የተባለው ጣፋጭ ወደ ሰማይ ቀጥ ብሎ የሚወጣና በቫኒላ ክሬም የተሞላ ነበር። ደንበ በብሩህ የተከበሩ ድመቶችና የው ድምጽ በስርዓትና ያለምንም ፍርፋሪ ነበር የሚገቡት። በመስኮቱ ላይ በትልቅ ወርቃማ ፊደላት ትክክለኛነት ነው፣ ዝምታ ደግሞ አድናቆት ነው የሚል መሪ ቃል ተጽፎ ነበር። በምዕራብ ኃይሉ ደግሞ ዘ ዊስከር ኤንድ ዊምዚ የተባለውና በሼፍ ፊፕ የሚመራው ቤት ነበር። ፒፕ ቀረፋማ ቀለም ያለውና በስራ ላይ ያለ ጅራቱ በደስታ የሚንቀሳቀስ አይጥ። የእሱ ዳቦ ቤት በደስታና በግርግር የተሞላ ነበር። በየጥጉ ቅጠላ ውስጥ የተሰቀለበትና አየሩ በዝንጅብልና በኮናት ሽታ የተሞላ ነበር። ፒፕ መጋገር በልና በስሜት የሚቴ ጥበብ ነው ብሎ ያምን ነበር። አዘገጃጀት በውስጥ የሚኖረው የራሱ መገለጫውም እፍኝና እስክሰማኝ ድረስ የሚሉ የእሱ ልዩ መለያ ኦስክራም ፈተናዎች እንደ ልቡ ማርና የተለያዩ ነገሮች የሚጨመሩባቸው ጣፋጮች ደንበ በሊን አይኬኮችና ሸኮዎች ተጣባቂና ጫጫታን አይጠሉም። የእሱ መሪ ቃል ቀስተ ደመና ቀለማት ተጽፎ ነበር። ጣዕም ጀብዱ ነው፣ ጫጫታ ደግሞ አድናቆት ነው። ይህን ያውቁ ነበር። ፊሊክስ ወደ ማዶ ሲመለከት የሥርዓት አልበኝነትን ያያል። ፒፕ ደግሞ ወደ ማዶ ሲመለከት ደስ የሚል መሰላቸትን ያያል። አንዱ የሌላውን ደንበኛ ለመሳብ የሚስብ ሽታ በመልቀቅና በዝምታ በመተያየት ይፎካከሩ ነበር። ይህ ታሪክ የላርክስ ታሪክ ሌን ወርቃማው መምቻ ሴስቲ ውድድር ሲታወጅ ጣሪያው ላይ ደረሰ። ሽልማቱ በጫካው የመጀመሪያው ጋጋሪ የተመረቀ ወርቃማ መምቻ ነበር። ከሽልማቱ በላይ ግን ትልቁን ዕውቅና አልነበረም። የበዓሉ ቀን ደረሰ። በአደባባዩ ላይ አንዱ ንዕሱ ነጭ የሆነ ፍሬ ደግሞ በቀለማት ያደረጉ ሁለት ድንኳኖች ተከተሉ። በነ አላቂ ድንኳን ውስጥ ፊሊክስ እንደ ዴንሳሽ በዝግታ ይንቀሳቀስ ነበር። የእሱ ድንቅ ሥራ ዘ አሪያ ኦፍ አልሞንድ ኤንድ አፕሪኮት ይባል ነበር። እሱም እንደ አረፋ ቀላል በሆነ ምክንያት አልሞንድና የአፕሪኮት ይዘት ይዟል። ይህ ከጣፋጭነት በላይ የሚበላ ቅርጽ ነበር። በቀለማት ባሸበረቀው ድንኳን ውስጥ ደግሞ ፒፕ በደስታ ይሄ ዱቄቱ ላይ ተነስቶበታል። አፍንጫውን በጃም ተለው መታየት። እሱ ደግሞ ሄርዝስ ሰርፕራይዝ የተባለውን ጣፋጭ በትልቅ ሳህን ውስጥ ፍራፍሬዎችና ክሬም የተቀላቀሉበት ነበር። ይህ ከጣፋጭነት በላይ የሚበላ ክብረ በዓል ነበር። በአእምሮ አንድ አዛውንት ኤሊ፣ አንዲት ጉጉትና አንድ ጃርት፣ ሁለቱን ቀመሱ። ኤሊው የፊሊክስን ትክክለኛነት አደነቀ። አንዲትም ጣፋጭ ከቦታዋ አልወጣችም አለ። ጉጉ በጣፋጭ ተመሰጥ፣ በጣም አስገራሚ ጣዕሞች አሉን። ጃርት ግን ከሁለቱም ሳህን እየበላ በደስታ ይታጠብ ነበር። ውሳኔ ላይ መድረስ አልተቻለም። ፊሊክስ በጨዋታው ጭራውን ሲያንቀሳቅስ፣ ፒፕ ደግሞ ለመጀመሪያ ጊዜ እንቅስቃሴው ረገብ አለ። ከዚያም አደጋ ተከሰተ። አንድ ትንሽ ግልገል በሸሜቶ ድንገት የድንኳኑን ገመድ ረገጠ። ወደ ዳእምነት ተወረወረ። የፊሊክስ ድንቅ ሥራ ወደ አየር ተወረወረ። ያ ፖለቲካው የመስታወት ዓለም መሬት ላይ ሊፈረካከሱ ቀሩት። ሕዝቡ በድንጋጤ ትንፋሹን ዋጠ። ጊዜ የቆመ መሰል። ፒፕ ሳያስብ ዘለለ። የራሱን ጣፋጭ አልጠበቀም።
በትልቅነት የፊሊክስ ጣፋጭ መሬት ሳይነካ በአየር ላይ ቀለበው። ነገር ግን በሚይዝበት ጊዜ የፊሊክስ ጣፋጭ በቀጥታ በፕ ጣፋጭ መሃል ላይ ጥልጭ ብሎ ገባ። ትንሽ ጸጥታ ሰፈነ። ፊሊክስ በድንጋጤ ደረቀ። የእሱ አካላዊና ቀዝቃዛ ስራ በፕ ሞቃታማና ግርግር በበዛበት ጣፋጭ ምግብ ተቀበረ። ነገር ግን አዲስ ሽታ መውጣት ጀመረ። የፊሊክስ አፕሪኮትና ክሬም ከፕ ቅመማና ፍራፍሬዎች ጋር ተዋሃዱ። ይህ የመጥፋት ሽታ ሳይሆን ሌላ አዲስ ነገር። ደፋሩ ጃርት ዳኛ መጀመሪያ ቀመሰው። የተቀላቀለውን ጣፋጭ በአንድ ላይ በላው። አይኑ በደስታ ፈቀቅ። በደስታ መዝለል ጀመረ። ይሄኛው ነገር ነው ሲል። ከሁለቱም ይበልጣል። ጉጉትና ኤሊውም ቀመሱት። ፊታቸውም ከዳኝነት ወደ ታላቅ መገረም ተቀየረ። ፊሊክስና ረሚ በአጋጣሚ የተቀላቀሉን ጣፋጭ ቸልተኝነትን እያዩ ታዩ። በድንኳኖቻቸውና በፍልስፍናቸው መካከል ያለው መስመር እንደቀጠለ። ፊሊክስ ኬስታ ወደ ፒፖፕ ተጠጋ። ጣፋን ምልክት ካየ በዱቄት የተለወሰውንና የሱ ድንቅ ሥራ እንዲሰራ ያደረገውን ተመለከተ። ፊሊክስ ያንን ሁለተኛውን ነገር ቀመሰው። አይናችንን ጨፈነ። የእሱ ትክክለኛነት በፕ ስሜትና ሙቀት ተሞልቶ ነበር። የእሱ ሳይንስ በፕ ነፍስ ተጠናክሮ ነበር። የአንተ ቅመም አለ ፊሊክስ ቀስታ። ይህ ሙቀት እኔ ያላሰብኩት አስገራሚ ነገር ነው። ይህ ድንቅ ነው። ፒፕ ፊት በደስታ በራ። አንተ ክሬም አለው። በእኔ ታሪክ ውስጥ ልክ እንደ ቀዝቃዛ ሳቅ ነው። አደጋ ነው። በአእምሮ ሌላ ውይይት አላስፈለጋቸውም። ግልጽው ነበር። በዚያ ምሽት ወርቃማው መምቻ በአደባባዩ መሃል ላይ ተቀመጠ። ከበላዩም አዲስ ታህላ ተሰቀለ። ታመውላውም እንዲህ ይላል ፊሊክስና ፖፕ አእምሮና ስሜት። እናም የቀዝቃዛው ፍጥነት አበቃ። ታላቁ ትብብር ተጀመረ። ፊሊክስ በትክክለኛ ምርጥ እህቶች ሲያዘጋጅ፣ ፒፕ ደግሞ በስሜት ጣፋጭ ነገሮች ይጨምራሉ። ያለ ደስታ የሚሺ ጥበብ ቆንጆ ሙዚየም፣ ያለ ብቃት የሚይዝ ደስታ ደግሞ አጭር በዓል መሆኑን ተረዱ። በአንድ ላይ ጀግንነት የምግብ ተአምር ፈጸሙ። ጣፋጭ ጥርስ አበቃ። የጋራ ጥበብ ድግስ ተጀመረ። መላው የላርክስ ሌን ነዋሪዎችን ከድመት እስከ አይጥ በአንድ ላይ መሰብሰብ ጀመሩ። ከሁሉ በላይ ጣፋጭ የሆነው ከጠላት ጋር በድፍረትና በትህትና የምትለው ተረጋገጠ።